ሩታ ክስ ልትመሰርት ነው ያለችው። ደጋግሜ ስናገር ሁላችሁም እኔን እንደ ውሸታም እንዳስመሳይ ነገሮችን ፈጥሬ ብቻ እንደማወራ አድርጋችሁ ሳላችሁኝ፣ በዚህኛው ቪዲዮ ግን አሁን አሳያችኋለሁ። አሁን እናንተ ታክሳችሁ ማየት ስለማትችሉ ነው እንጂ አሁኑኑ ነው ያሳያችኋለሁ። ራሷ ከራሷ አንደበት ሩታ አብርሽን ልትከሰው እንደሆነ ተናግራለች። ከዚህ በላይ ምን ማስረጃ ትፈልጋላችሁ? ምን መረጃ ትፈልጋላችሁ? እኔን ሲሆን አታምኑኝም፣ እነሱ ሲያወሩ ግን ታምናላችሁ። እኔው ነገር ስል እኔን አታምኑኝም፣ እነሱ የሆነ ነገር ሲፈጥረውም ሲያወሩን ነገሮችን ትሲዱም ታምናላችሁ። እኔን የምታምኑ ቤተሰቦች እንዳላችሁ አውቃለሁ። ለማንኛውም ግን ይሄን ቪዲዮ ሰምተን እንመለስና የራሳችንን ሐሳብ እንሰጣለን። ሌላ ግን ነው የመጣሁት። በቃ አመሰግናለሁ። በቃ ትሰማኛለህ? ልጄን እንደፈለክ ብድግ አድርገህ የምትወስድበት አቅም የለህም። ጠንቅቀህ ስለምታውቀው ነው ምንም ሳትናገር ብድግ አድርገህ የወሰድከው። ገባ? ከዚህ በኋላ ደግሞ ሌላ ነገር አደርጋለሁ ብትል የሚከተልን ታውቀዋለህ። ሰዓቱን ያዝ። በቃ ለአንድ ሰዓት አይደል አሁን የወሰድኩት። ሌላ ቀን ደግሞ ለሁለት ቀን ለሶስት ቀን ስወስደው ታብጂ ሆነ ከዛ እኔ ደግሞ እጥፍ ድርብ አድርጌ መልሼ ማሳየን አሳያለሁ። ታውቀኛለህ። አብርሽ አሁንም ቢሆን ከሩታ ህይወት ሊወጣ አይፈልግም። በቃ ፍላጎቱ አይደለም። ሁሌም ቢሆን እሷን ያቃጠለ ያንገበገባት መኖር ነው የሚፈልገው። እንዴ አርፋ በተቀመጠችበት መጥቶ ልጇን እሷ በሌለችበት ከወሰደ አብርሃም ከሷ ህይወት መውጣት አይፈልግም ማለት ነው። ሩታን ስለምትጠሏት ብቻ ነው እንጂ እኮ አብርሃም የሚያደርገው ነገር ልክ እንዳልሆነ ሁላችሁም ታውቁታላችሁ። ሰላም፣ እንዴት ናችሁ ውድ ቻናሌ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ከተማ ሰላም ሁኑልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ ከሀገር ውጭ ያላችሁ ሁላችሁም ለሀገራችሁ እንዲያበቃችሁ እመኝላችኋለሁ። ለዚህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ እንደፈለጋችሁ መዘርገፍ ትችላላችሁ። እኔ አነባዋለሁ፣ መመለስ ካለብኝ ደግሞ መልስላችኋለሁ። ባለፈው ቪዲዮ ላይ ሩታ አብርሽ ላይ ክስ ልትመሰርት ነው ያለችው። ይሄን ነገር ደግሞ አጠገቧ ካሉት ከአንዳንድ ሰዎች ሰምቻለሁ፣ ሲወራ ሰምቻለሁ። ለእናንተ ደግሞ ማቀርብላችሁ መረጃም ሆነ ማስረጃ የተረጋገጠ ነገር ነው ለእናንተ ማቀርብላችሁና ያን ነገር ደግሞ እናንተ ሰዎች ያልተረዳችሁኝ ያላችሁ ለቪዲዮ ፈልገ ነው ለዩቲዩብ ፈልገ ነው የምታወራው ነገር ሁሉ ተቃራኒ ነው፣ የምታወራው ነገር ሁሉ የማይመሳሰል ነው፣ ውሸት የሆነ ነገር ነው ብላችሁኛልና እኔ እንደዛ ነገር እንደማላደርግ የኔ ቤተሰቦች ጠንቅቃችሁ እኔን በደንብ ታቁኛላችሁ። ከመጀመሪያው ጀምሮ እኔ ስትከታተሉ የነበራችሁ ይሄ ነገር ሪል ነው። ሩታ ክስ ልመሰርት እንደነበረ ከዚህ በፊት አውርቼ ነበር። ምክንያቱን ልንገራችሁ። አሁን ተፋተው የለ እንዴ መመስረት አችልም ክሱን ምናምን ብላችሁ ነበር። ክስ መመስረት የምትችልበትን ምክንያት ልንገራችሁ። ከዚህ በፊት ላደረጋት ነገር አንደኛ ክስ መመስረት ትችላለች። ከዚህ በፊት ላደረጋት ነገር ክስ መመስረት ትችላለች። አሁን ላይ እየተፈጠሩ ላሉት ነገሮችም ክስ መመስረት ትችላለች። አንደኛ ነገር ከትላንትናው ቪዲዮ እያያችሁ ነው። ልጇን ያለሷ ፍቃድ ከቤት ይዞታል። ይሄ ደግሞ ያስጠይቃል። ምክንያቱም ፍርድ ቤት የፈቀደለት ሰዓት አለ፣ የፈቀደለት ቀን አለ። በሳምንት በዚህ ቀን መጥተህ ማየት ትችላለህ። ለዚህ ሰዓት ወጥቶ የሚያዝናናውን ከሆነ ወጥቶ ልጁን ማዝናናት የሚፈልግበት ሰዓት አለ፣ የተፈቀደለት ሰዓት አለ። ያ ነገር ተፈቅዷል። እሱም ያውቀዋል፣ አብርሽ ጠንቅቆ ያውቀዋል። ሆን ብሎ ግን ሩታን ለማናደድ ከሩታ ህይወት አሁንም ላለመውጣት ሙጥኝ ብሎ ሩታን ይዟታል። ይሄን ደግሞ ግልጽ ማሳያ የራሳቸው ቪዲዮ ነው። ቤተሰብ እያያችሁት ነው። እናንተም ራሱ አብርሽ ትላንት ያደረገው ነገር ልክ ነው ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። በጣም ተሳስታችኋል። ያደረገው ነገር ልክ አይደለም። ልጁን እኮ መውሰድ ይችላል፣ ልጁን ማየት ይችላል አይደል? ግን በተፈቀደለት ሰዓት በተፈቀደለት ቀን ነው ሄዶ ልጁን ማየትም መመልከትም መጎብኘትም የሚችለው። ፍርድ ቤቱ ባስቀመጠለት ጊዜና ቀነ ገደብ ብቻ ነው ሄዶ ማየት የሚችለው እንጂ በፈለገ ሰዓት ገብቶ ሩታ ሳትኖር ስቀር ከአጋዧ እጅ ይዞት ወጥቶ ሆን ብሎ እሷን ለማናደር ፍቅር ጋር ይዞት ሄዶ ምናምን ያደረገው ነገር ልክ አይደለም። በቃ ይሄ ልክ ነው የምትሉ ሰዎች ካላችሁ ታማችኋል። እውነት አእምሮ ታማሚ ናችሁ እንጂ እያያችሁ እውነታውን ለመካር እውነታውን ለመሸሽ አትሞክሩ። በቃ ያደረገው ነገር ልክ አይደለም። ሩታ በዚህ ተነስታ አንዳንድ ነገሮችን ስታደርግ ደግሞ አሁን ለምሳሌ ክስ ለመስረት ስትል ሩታን ለመጥፎ ሰው ሩታን በቃ ሁሌ ነጭናጫ እንደሆነች ሁሌ ጨቅጫቃ እንደሆነች እንዲሳል ታደርጋላችሁ።
ይሄ አግባብ አይደለም። ለሩታ እኔ እኮ ምን እንደሚሻላችሁ አላውቅም። ሩታን ጥሏት ችግር የለውም። ግድ ለምን አንወደዳችሁ ምናምን አይባልም አይደል? ሩታን መብታችሁ ነው መጥላት። ግን ሩታን ሰው ሁሉ እንዲጠላት ማድረግ ግን መብታችሁ አይደለም። ያላደረገችው ነገር አድርጋለች ብላችሁ ሰው ሁሉ እንዲጠላት ማድረግ ልክ ነው ብዬ አላምንም። ልክም ደግሞ አይደለም ብዬ ነው የማስበው። አብርሃም በጣም የምታደርገው ነገር ከቀን ወደ ቀን እያስጠላበት እየደበረበት በጣም የባለጌ ሰው ስራ እየሰራ ነው ያለው። ከቀን ወደ ቀን የጭንቅላት ያስተሳሰብ ደረጃ እየቀነሰ እየወረደ አሁን ያለበት ደረጃ ላይ ደርሷል። አብርሃም ልክ አይደለም። ይሄን ደጋግሜ እነግርሃለሁ። ልክ አይደለም። ነገሮችን እስክታስተካክል ድረስ ደግሜ እነግርሃለሁ። መሳደብ ካለብኝም መሳደብ፣ መገሰጽ ካለብኝም እንደ ወንድም ነው የምሳደበው። ስሳደብ ደግሞ ይሄን ነገር ከሌላ አንገል እንዳታየውና እንደ ወንድም ስሳደብ በስሜታዊነት ተነስቼ እዚህ ጋር ስሳደብ የሆነ ነገር ሳወራ ከወንድምነት የመነጨ መሆኑን እንድታውቁ ፈልጋለሁ። አብርሃም አንተም እንድታውቁ ፈልጋለሁ። በዛ ነገር ላይ ግን ሩታን አይታችኋት እንደሆነ አሁንም ቢሆን ለአብርሃም ሆነ አብራው ላለችው ለፍቅርም ሪስፔክት እንዳላት ማየት ትችላላችሁ። ከትላንትና ቪዲዮ በጣም በሪስፔክት ነበር ስታወራችሁ የነበሩት። ኦም ብሎ አብርሽ ሊያናዳስ ሲፈልግ ነው። ኦም ብሎ እኔ ለልጄ ብቁ አባት እንዳልሆንኩ ማሳየት ነው የምትፈልጊው አንቺ፣ ለልጄ ብቁ አባት እንዳልሆንኩ ሁሉም ሰው እንዲያውቅ ነው የምትፈልጊው ምናምን ብሎ አወራ። እሱ መጠምዘዝ የሚፈልግበት ነገር አለ። ሩታን ሊያስገባ የሚፈልግበት ቦክስ አለ። ልክ እዛው ውስጥ ካስገባት በኋላ ሰው ሁሉ መጥፎ ናት ይላል። መንስኤው ግን አብርሽ ራሱ መሆኑን እንድታውቁ ፈልጋል። አብርሽ አሁንም ቢሆን ከሩታ ህይወት ጠቅልሎ ሊወጣ አይፈልግም። በቃ ፍላጎቱ አይደለም። ሁሌም ቢሆን እሷን ያቃጠለ ያንገበገባት መኖር ነው የሚፈልገው። ይሄ እኮ ግልጽ ማሳያ ነው እንዴ! አርፋ በተቀመጠችበት መጥቶ ልጇን እሷ በሌለችበት ከወሰደ አብርሃም ከሷ ህይወት መውጣት አይፈልግም ማለት ነው። ይሄ ግልጽ አማርኛ። ይሄ እንዴት ነው ለእናንተ የሚሰወረው? ቆይ እንዴት ነው አንዳንድ ሰዎች ይሄን መረዳት ያቃታችሁ? ሩታን ስለምትጠሏት ብቻ ነው እንጂ እኮ አብርሃም የሚያደርገው ነገር ልክ እንዳልሆነ ሁላችሁም ታውቁታላችሁ። ልቦናችሁ ያውቀዋል ይሄን ነገር አብርሃም የሚያደርገው ነገር። በዚህ ነገር ደግሞ ተነሳስቼን ስትል ትላንት እኮ ከንትና ያደረገልህ እኮ አብርሃም ነው። ይሄ ሁሉ ደረጃ እንድትደርስ ያደረገ እኮ አብርሃም ነው። ይሄን መቶ ሚሊዮን ጊዜ ልንገራችሁ። እኔ እሱን ክጄም አላቅም አልክድምም። እኔ ውለታ ምረሳ ሰው አይደለሁም። ግን አብርሃም ያልሆነ ነገር ሲያደርግ፣ ባልሆነ መንገድ ውስጥ ሲመላለስ፣ የማይሆን ነገር ሲያደርግ ልክ አይደለህም እላለሁ። ይሄን ደግሞ እንድታውቁ ፈልጋለሁ። አብርሃም ልክ ያልሆነ ስራ ሲሰራ ልክ አይደለህም ብዬ ደጋግሜ እናገራለሁ። ከዚህ በፊትም እንደምታውቁት ሩታ ልክ ያልሆነ ስራ ሲሰራ ሩታንም ረግጬ እንደማወራ ታውቃላችሁ። ሩታ ግን በዛ አይነት ወይ ደግሞ ስለማትቀጥል ከስተቷ ታርማ ስለምታልፈው ያን ነገር ሩታን ቶሎ ቢመታዋት። አብርሃም ግን ስተቶቹን እየቀጠለ ነው ያለው፣ እያራዘመ ነው ያለው። ጊዜ በሄደ ቁጥር፣ ቀኖች በሄዱ ቁጥር በየቀኑ ስተት እየሰራ ስተቶቹን እያሳደገ የሚሄድ ሰው ነው እንጂ እያረመ እያስተካከለ እንደ ትልቅ ሰው ቆም ብሎ ያሰበ ነገ ምን ይፈጠራል፣ ነገ ምን ይሆናል፣ ነገ ልጅ ሲያየው ምን ይፈጠራል የሚለውን ነገር እያገነዘበ ስለማያደርግ አሁንም ቢሆን አብርሃምን እናገራለሁ። ቁርጡን እወቁ። በቃ ይሄን ነገር እንድታውቁ ፈልጋለሁ። እኔ አብርሃም ልክ አይደለህም። አሁንም ቢሆን እናገራለሁ። ሰሞኑን ደግሞ እዚህ ዳኒ ሐዋሳ ገብርኤል ለማክበር መጥቷል። እዚሁ ሀገራችን ያለው ሐዋሳ ውስጥ ነው ያለውና እኔ ሊያገኘኝ ፍቃደኛ አይደለም። ዛሬም ጠይቀዋለሁ። ሜቢ ዛሬ ካልሄደ ከዚህ ሀገር አገኘዋለሁ። እሱንም ጠይቃቸው ብዙ ጥያቄዎች አሉ። በስርዓት በአግባቡ ጠይቀዋለሁ። ሩታ ላይ ያደረገው ነገር ግን ዋጋ እንደማስከፍለው በዚህ አጋጣሚ ልነግራችሁ ፈልጋለሁ። በተጨማሪ ግን እኔ ረጋ ብዬ እንደተማረ ሰው እንደ ትልቅ ሰው ነገሮችን ለማብራራት ለማውራት ነው የምጠራው። ስሜታዊ የሚሆን ከሆነ ሌላ ነገሮችን የሚያስብ ከሆነ ግን ለጸብም እኔ እንደማላንስ ልነግራችሁ ፈልጋለሁ። ሩታ ላይ ያደረገው ነገር ዋጋን ትከፍላለህ። ሩታን ያለ ስሟ ስም ሰጥተህ ዳኒ ብዙ ነገሮች እንዲጎሩ ያደረግከው ዋናው መንስኤ ደግሞ አንተ ነህ። አብርሃም ፈዟል ደንዝዟል በተባለ ሰዓት ዋናው ስታቅታስር ነገሮችን ስጠነስስ የነበርከው አንተ እንደውም እናውቃለን ዳኒ። ያን ነገር ደግሞ መጥቼ እንዳወራክ የምትፈልግ ከሆነ አወራለሁ፣ ማትፈራኝ ከሆነ ማለት ነው። ሐዋሳ ነው ያለው አውቃለሁ። ገብርኤል ለማክበር መጣል እዚህ ያለህበትንም ሩም አውቃለሁ። ሄጄ ገብቼ ምናምን እንደዚህ አይነት ጋጠ ወጥ ባህሪ ስለሌለኝ እንደዛ ነገር ማውራት አልፈልግም። ፍቃደኛ ከሆነ ማትፈራ ከሆነ እውነት ከኔ ጋር አለች ብለህ የምታስብ ከሆነ ግን ዳኒ ሄጄ ያለህበት ድረስ እጋፈጣለሁ፣ አወራለሁ። አንዳንድ ነገሮች መልስ
ተዘጋጅ፣ ለመልስ በደንብ እንድትዘጋጅ ፈልጋለሁ። ቤተሰብ ለዛሬ ያስኩት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እንገናኛለን። የዛ ሰው ይበለን። ቴንክ ዩ